ባለበት እዛው ተዘፍዝፎ ተቀምጦ እንዲኖር የተፈጠረ ፍጡር አይደለም። you have to move, you have to change, you have to try new areas and new spheres. በዓለም ላይ ታላቁ ታሪክ የዳያስፖራ ታሪክ ነው። ይሄ ዳያስፖራ ስላችሁ ከኢትዮጵያ የተሰደደ ዳያስፖራ ማለት አይደለም። ዳያስፖራ ራሱን የቻለ ኖሜንክሌቸር ነው። ራሱን የቻለ የዓለም ኖሜንክሌቸር ነው። ማንም ሰው ዛሬ የተወለደበት ቤት ውስጥ የሚኖር በጣም ጥቂት ሰው ነው። ቤት የቀየረ ራሱ፣ ሰፈር የቀየረ ራሱ፣ ከተማ የቀየረ ራሱ ዳያስፖራ ነው። ሙቭመንት is very important. ሙቭመንት ደግሞ ሪስክ ነው። ሎኬሽን መቀየር ነው። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። ስለዚህ መፍራት የለባችሁ። ተነስታችሁ ሰፈር መቀየር፣ ሀገር መቀየር፣ ድንበር መቀየር፣ ሰፈር መቀየር፣ የተለያዩ ነገሮችን በምንቀይርበት ጊዜ ያ ቦልድነስና ያ ካሬጅ ይቀይረናል። እናቴ በ12 ዓመቴ ከቤት ወደ ቦርዲንግ ስኩል ከወሰደችኝ ጊዜ ጀምሮ እስከ ዛሬ ድረስ እናት አባቴ ቤት እስካሁን አልተመለስኩም። በልጅነቴ ከቤቴ ወጣው። ያ ምን ሰጠኝ? a sense of independence ሰጠኝ። ልብሴን ማጠብ፣ የራሴን ዲሲሽኖች ማድረግ፣ ከመጥፎ ነገር ራሴን መጠበቅ፣ እነዚህን ዲሲሽኖች በልጅነቴ ተማርኩ። አንዳንድ ቤተሰቦች ልጆቻቸውን እንዲህ ነው የሚጠብቁት እና አንዳንድ እናቶች ሄሊኮፕተር ማም ይባላሉ። ልጃቸው ከሄደ በኋላ እንኳን አይለቁትም። እዛው ነው ሆቨር የሚያደርጉት፣ እዛው ነው የሚከታተሉት፣ አይለቁትም። ኢቨን ከሄደ በኋላ ለአንዳንዱማ ገርል ፍሬንድ ወይም ሚስት መምረጥ ይፈልጋሉ። so they have to let him go። ስለዚህ የሰው sense of independence ያስፈልገዋል። ቁራጥ መሆን ያስፈልገዋል። ሰፈሩን መቀየር፣ ስራውን መቀየር፣ አድራሻውን መቀየር፣ ስልክ ቁጥሩን መቀየር፣ ጓደኛውን መቀየር፣ ሰፈሩን የመቀየር sense of independence, decision making። ከዛም በኋላ ያንን ሪስክ ወሰደ። ይሄ ሰውዬ ምን አደረገ ይላል? ሄደ ይላል። በዓለም ላይ ታላላቅ የዓለም ለውጦች ያመጡ በሀገራቸው የኖሩና የተወለዱ አይደሉም። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት፣ ቢዝነስ የሚጀምረው ከመግዛት ነው። መግዛት ደግሞ አርት ነው። it's an art of buying። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት negotiate እንደሚያደርጉ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying, the art of purchasing። ይሄ ሰውዬ ነገደ በምንልበት ጊዜ በመጀመሪያ ገንዘብ ስለተሰጠው ቢዝነሱን የጀመረው በመሸጥ አይደለም፣ በመግዛት ነው። ፕሮፐርሊ መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ ሪሌሽንሺፕ ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሪሌሽንሺፕ ይገዛል። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። ከዛ በኋላ ይሄ ሰውዬ ሄደና ገዛ። ምን ገዛ? አሴት ገዛ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና ወር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። you have to be able to buy an asset። አሴት ነው የገዛው ይሄ ሰውዬ። አሴት ስለገዛ ይሄ የገዛውን ነገር ምን ማድረግ ቻለ? መልሶ መሸጥ ቻለ። ሁልጊዜ ወደ ሱቅ ስትሄዱ ምንድነው የምገዛው? am I buying an asset or am I buying an liability? ይሄ በቃ ወጪ የሚሆን መጣል። ምትገዛው ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይሄ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አኮምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው
ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። አንድ ጊዜ በሁለት ናሽናሊቲስ መካከል $100 እጃቸው ገብቶ ነበር፣ በህንዶችና በሌሎች ሰዎች። ያ $100 ምን ያክል ሄደ የሚባል ሪሰርች በሚሰራበት ጊዜ በህንዶቹ እጅ የሄደበት አካሄድ በጣም ይገርማል። ህንዶች የእንግሊዞች ኮሎኒ ናቸው። ባይ ዘ ዌይ ባይ 2023 የህንድ ኢኮኖሚ በዓለም ላይ የእንግሊዞችን ገልብጦ 5ኛ መጣ። አሁን የእንግሊዝ ኢኮኖሚ ከእንግሊዝ ኢኮኖሚ በታች ከህንድ ኢኮኖሚ በታች ነው። የህንድ ኢኮኖሚ in 2050 የአሜሪካንን ኢኮኖሚ ይገለብጣል ተብሎ እየታሰበ ነው። why? It is the way you conserve and the way you spend money. prosper የሚያደርግህ successful የሚያደርግህ it is not the art of making money, it is the art of keeping money. and not only keeping money, investing it properly. ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። I love that word. አተረፈ በሉ እስቲ። I love it. ከሰረ አይደለም የሚለው። ምንድነው የሚለው? አተረፈ። ዋው! I love it. የዓለም ህዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። IMF 2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም GDP። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ህዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ 2 ታላላቅ ሀገሮች አሉ፣ ራሻ እና ዩክሬን። ራሻ $150 ቢሊዮን በአንድ ዓመት ውስጥ ከሰረች። ዩክሬን $149 ቢሊዮን ከሰረች። የሰው ልጅ ተጠያቂነትና መልስ ሰጪነት ኃላፊነት አለበት። accountability and responsibility። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት 4 ነገሮች 4 አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ህይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው human decision making capacity right and wrong decision የማድረግ አቅም አለው። ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። አሁን ብዙ ስትሬንግዝ እያሳዩ ያሉት for example ኢንዲያ and ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ in the western world ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። ከዛ የተነሳ ነው by 2050 የቻይና ኢኮኖሚ የአሜሪካን ኢኮኖሚ ኦቨርቴክ ያደርጋል። ዛሬም በ6 እና በ7 ትሪሊዮን ዶላር ነው ዲፈረንሳቸው እየመጣ ያለ ነው። የአሜሪካን ኢኮኖሚ በ5% ሲያድግ የቻይና ኢኮኖሚ በ7.6% የሚያድገው አንዱ it's family orientation, Indian family orientation, intact family። ስለዚህ ፋሚሊያችን it is a core፣ ዝም ብሎ ይሄ side unnecessary factor አይደለም፣ it's core factor። የመጨረሻው accountability ለጎረቤት ነው፣ ለሀገር ነው፣ ለህግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን accountabilityዎች መጣና ሰውየው እሺ ብሩን ሰጠውህ
ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? ሀገርማ ተሰጥቶን ነበር ተዋቃንበት እንጂ። ይህንን ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ አለው፣ 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have position at the end። ፖዚሽን ደግሞ ምንድነው የሚሰጥህ? ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ይሄ ስፊር ኦፍ ኢንፍሉዌንስ ሰዎች ኢንፍሉዌንስድ እንዲሆኑ በዛ ፖዚሽን ላይ ይሰጣል። እንደዚህ አለው፣ አንተ በዚህ ስለታመንክ እኔ ደግሞ በትልቅ ነገር ላይ እሾምሃለሁ። ሹመት ነው።